ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። ያው አውደ ዓመት ሸተናል። ኬክ ጋግረን ይኸው አውደ ዓመት ሸታት መላችሁ ያለ ሀገሬ ልጆች ሰላም ነው። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ይህን ይመስላል አውደ ዓመታችን። በስደት ሀገር ብንሆንም ይኸው ኬክ ጋግረን ውለናል ማለት ነው። ፈጣሪ ይመስገን። ያው እንግዲህ እንደ ኢትዮጵያ ዶሮ ባይሆንም ያው እንግዲህ ዶሮአችንን ሰርተናል፣ አሸብርቀናል እላችኋለሁ የሀገሬ ልጆች። እናንተም እንደዚህ ናችሁ፣ ዋሉ፣ ተደሰቱ፣ ዘና በሉ፣ እንዳይከፋችሁ የሀገሬ ልጆች እህቶች። ይህን ይመስላል ምርጥ ኬክ። ሲያምር ኬክ በጣም ያምራል። አይገርማችሁም? ቆንጆ ነው የጋገሩት ማለት የብርቱካን ኬክ። ምን ላድርግላችሁ ነው እንግዲህ እንደዚህ ይለዋል በተሰራ አይሻልም? በጣም ቆንጆ አሪፍ ኬክ ጋገርኩ ማለት ነው። እንደዚህ ያርጋችሁ ዋሉ። አይዟችሁ፣ ጠንክሩ፣ አታስቡ የሀገሬ ልጆች። በስደት ሀገር ተሆኑ አይታሰብም። መጨናነቅ የለባችሁ እሺ። እና አይዟችሁ፣ ሻማችሁን ብሪት አድርጉ። ሻማ ባይኖራችሁ ተመስገን በሉ፣ ጸሎት አድርጉ፣ በርቱ፣ ጠንክሩ። በሰላም ወደ ሀገራችን ያግባን። እንቅፋትና ሾህ ሳይነካን እግዚአብሔር ቅድፍ ቅድፍ ባርኮ በሰላም ወደ ሀገራችን አባታችን እና ይዟችሁ። ይህን ይመስላል እንግዲህ ዶሯችን ሰርተናል። አሁን እንጀራ አጋግር። እዛ የሚሰሩ ልጆች ስላሉ ቪዲዮ ለመቀረጥ አይመችም። ለዚያ ነው አሁን ቪዲዮ የምቀርጥላችሁ እንጂ እንጀራ የጋግር ቪዲዮ ልቀርጥላችሁ ነበር። አይመችም፣ አይገርምም? አይመችም። ኬኩን በጧት ሰራሁት። ዶሮዬና ኬኩን ሌሊት ተነስቼ ነው የጋገርኩት የሰራሁት። አሁን እንጀራ ብቻ ነው የቀረኝ። እንደዚያ ነው የሀገሬ ልጆች። አይዟችሁ፣ በርቱ፣ ጠንክሩ። በቃ ምንያዙ ታምር አያችሁት? ሰላማችሁ ይብዛልኝ።